ሰላም ሰላም ጋይስ እንዴት ናችሁ? ሰላም ነው? እ፣ እኔ መጀመሪያ ፕሮግራሚንግ ላንጉጅ ለመማር እ፣ ስነሳ መጀመሪያ መማር ያለብኝ ፕሮግራሚንግ ላንጉጅ ምንድን ነው የሚለውን ነገር ጀስት ጉግል ነው ያደረግኩት። አክቹዋሊ አካባቢዬ ላይ ወይም ደግሞ በዙሪያዬ እ፣ በዚህ እ፣ መንገድ ውስጥ ያለፈ ሰው ስላልነበረ መጀመሪያ ምንድን ነው መማር ያለብኝ ምናምን እላለሁ እና ከዛ ጉግል ሳደርግ ያው ጉግል በተለያየ ሀሳብ በተለያየ አንገል እና ከተለያየ ምክንያት ሀሳቦችን ሰጠኝ እና ከዛ ትንሽ እ፣ ግራ ተጋባሁኝ። ከዛ ደግሞ እ፣ ትምህርት ቤት ሂጄ የትኛው ፕሮግራሚንግ ላንጉጅ ነው ቀላሉ የሚለውን ነገር ምክንያቱም ያው ፕሮግራሚንግ እኔ ባክግራውንዴም ስላልነበረ መጀመሪያ እ፣ ትንሽ ፈሪቼው ነበረ። ሶ ከዛ ግን አንዳንዱ ጃቫ አንዳንዱ ፓይተን ምናምን አለኝ። ቱ ቢ ኦነስት ሁለቱን ነው ብዙ ሰው የሚያውቀውም የሚናገረውም እና ከዛ ደግሞ ኦኬ በቃ ብዙዎቹ የሚያወሩት ስለ ጃቫ ወይ ደግሞ ስለ ፓይተን ነው እና ከሁለቱ ደግሞ አንዱ መምረጥ አለብኝ እ፣ ብዬ እ፣ መጠየቅ ጀመርኩኝ። ሶ መጨረሻ ላይ ግን እ፣ አንድ አንድ ጥሩ መልስ ብዬ ያገኘሁት ምንድን ነው እ፣ መጀመሪያ ፕሮግራሚንግ ላንጉጁን ከመምረጥህ በፊት አንተ ወደፊት መሆን የምትፈልገው ምንድን ነው? ያንተ ያንቺ ጎል ምንድን ነው? ሶፍትዌር ኢንጂነር መሆን ወይስ ዴታ ሳይንቲስት መሆን ነው? እ፣ ወይም ሪሰርቸር መሆን ነው? ምንድን ነው? ልክ ያንን ጥያቄ ወደ አይምሮ ያመጣሁትና እ፣ ከዛ መሆን የምፈልገውን ሀሳብ ካስቀመጥኩ በኋላ ኦኬ እኔ ወደፊት መሆን የምፈልገው ይሄንን ነው። ሶ ይሄንን አኮምፕሊሽ ለማድረግ የትኛውን ፕሮግራሚንግ ላንጉጅ ብማር ነው የሚጠቅመው የሚለውን ነገር መልስ አገኘሁ ማለት ነው። እና ሶ ይህንን ሀሳብ ለማካፈል ነው ይሄንን ቪዲዮ እየሰራሁ ያለሁት። እ፣ ለእናንተም ሜቢ ተመሳሳይ ጥያቄ ሊሆን ይችላል ወይም ደግሞ አንዳንዶቻችሁ ምንም አይነት ፊውቸር ጎል አሁን ላይ ያላስቀመጣችሁ ወይ ደግሞ ውሳኔ ላይ ያደረሳችሁ ከሆናችሁ መጀመሪያ መማር ያለባችሁ ፕሮግራሚንግ ላንጉጅ የትኛው ነው የሚለውን የራሴ ኤክስፒሪየንስ ሼር ለማድረግ ነው። ሶ ትምህርት ላይ ከሆናችሁ እየተማራችሁ ከሆነ ኦፍኮርስ መርጣችኋል የሆነ ነገር። ስለዚህ ያንን ትምህርት ከግብ ለማድረስ እና ወጥታችሁ ስራ ለማግኘት በአንድ ፕሮግራሚንግ ላንጉጅ ራሳችሁን በደንብ አፕዴት ማድረግ አለባችሁ። ለዛ መልስ የሚሆን ሀሳብ ለማካፈል ነው። እ፣ አብረን ከቆየን የተወሰነ ሀሳቦች ትወስዳላችሁ። ሶ አንደርስታንዲንግ ዘ ኮንሰፕት ኦፍ ፕሮግራሚንግ መጀመሪያ ላንሳውና ከዛ በኋላ ወደ ሊቀጥለው እንሄዳለን። ምንድን ነው ፕሮግራሚንግ ላንጉጅ? ምናልባት ላልተረዳ ሰው ካለ ይጠቅማል ብዬ ስላሰብኩ ነው። ፕሮግራሚንግ ብሎ ማለት ወይ ደግሞ አንድ ሰው ፕሮግራመር ነው ወይ ደግሞ ፕሮግራሚንግ እየተማርኩ ነው የሚል ሰው ይኖራል። ወይ ደግሞ ምንም ያላወቀ ሰው ካለ ስለ ፕሮግራሚንግ ያልሰማ ሰው ካለ ፕሮግራሚንግ ኢዝ ቴሊንግ ዘ ኮምፒውተር ዋት ቱ ዱ ማለት ነው። ፕሮግራሚንግ ማለት ኮምፒውተራችሁ የሆነ ነገር እንዲሰራላችሁ መንገር ነው። ትነግሩታላችሁ። እንዴት ነው የምትነግሩት? በተለያየ መንገድ በቃል ሊሆን ይችላል፣ በጽሁፍ ሊሆን ይችላል። የተለያየ ዘዴዎችን ተጠቅማችሁ ለኮምፒውተሩ ትነግሩታላችሁ። ያንን ስታደርጉ ኮምፒውተሩ የእናንተን ትዕዛዝ ከተረዳ መስራት ይችላል ማለት ነው። ሶ ለምሳሌ አሁን እዚህ ጋር የፈለኩት ነገር ምንድን ነው? አይ ዋንት ቱ ፕሪንት አውት ማይ ኔም፣ ስሜን ፕሪንት አውት ማድረግ ፈለኩ። ይህንን ለኮምፒውተሩ መንገር ነው የኔ ኃላፊነት እንደ ፕሮግራመር። ለኮምፒውተሩ ስሜን ፕሪንት አውት አድርግልኝ ብዬ እጽፍለታለሁ። የት ነው የምጽፍለት? የራሱ የሆነ መጻፊያ አይዲኢ ይባላል። ኢንቴግሬትድ ዴቨሎፕመንት ኢንቫይሮንመንት ማለት ነው። ያ ኢንቫይሮንመንት ላይ ሂጄ ይህንን ስጽፍለት ፕሪንት አውት ያደርግልኛል ማለት ነው። ሶ ፕሪንት ብየው በኮቴሽን ውስጥ ማይ ኔም ኢስ መሐመድ፣ ስሜ መሐመድ ነው እና የፈለጋችሁትን ጽሁፍ ስትሰጡት ፕሪንት አውት ያደርግላችኋል። ዚስ ኢዝ ዋት ኢዝ ፕሮግራሚንግ። ሶ የመጀመሪያ ፕሮግራሚንግ በዚህ መልኩ እንጀምራለን።
ከዛ ግን ይሄ የመጀመሪያ ወይም ቀላል ሊመስላችሁ ይችላል። ይህንን ቤዚክ ነገር ስታውቁ ነው ወደ አድቫንስ የምትሄዱት። እዚህ ውስጥ ፕሪንት ማይ ኔም ወይም ፕሪንት 1+1 ስንት ነው? አንድና አንድን ደምሮ ይሰጠናል ማለት ነው። ወይም ደግሞ ከዚህ ከፍ ያለ ለምሳሌ እኔ የምፈልገው ወይም ኮምፒውተሩ እንዲሰራልኝ የምፈልገው ቡና ማፍላት ነው። ኦኬ ቡና ማፍላት ከሆነ ለኮምፒውተሩ በቅደም ተከተል ምን አደርገዋለሁ? ፕሮግራም አደርግለታለሁ። ይህንን ቡና መጀመሪያ ማጠብ ሊሆን ይችላል፣ ወይም ከዛ መቁላት፣ ከዛ ደግሞ ቀጣዩን ስቴፕ ጠብቆ እንዲሰራ ስቴፕ ባይ ስቴፕ ምን አደርገዋለሁ? ኦርደር አድርገዋለሁ ማለት ነው። ወይም ደግሞ ፕሮግራም አድርገዋለሁ ማለት ነው። ዘን ኮምፒውተሩ ያንን ስቴፕ ይከተልና ይሰራልኛል ማለት ነው። ሶ ቤዝድ ኦን ኢንስትራክሽን ለኮምፒውተሩ የምንሰጠው ኢንስትራክሽን ማተር ያደርገዋል። ኢንስትራክሽናችን ቀላል ወይም ደግሞ ምንድን ነው የሚባለው ግልጽ በሆነ መልኩ የምንጽፈው ኢንስትራክሽን ኮምፒውተሩን በግልጽ ይረዳልናል፣ ስራውንም በቀላሉ ይሰራል ማለት ነው። ሶ ቢንግ a good programming means you can make the computer do what you want። የምንፈልገውን ነገር እንዲሰራልን ማድረግ ማለት ነው። no matter the programming language እንደምታውቁት በጣም በርካታ ፕሮግራሚንግ ላንጉጆች አሉ አሁን ላይ እና የትኞቹም አይነት ፕሮግራሚንግ ላንጉጅ ኦልሞስት 90% ወይም ደግሞ 75% በሚባል መልኩ ተመሳሳይ የሆነ ጽንሰ ሀሳብ አላቸው። ጽንሰ ሀሳባቸው ኮንሰፕታቸው ተመሳሳይ ነው ወይም ደግሞ ሼር ያደርጋል። ሶ አንድ ፕሮግራሚንግ ላይ ፎከስ አድርጋችሁ የዛን ፕሮግራሚንግ ላንጉጅ ኮንሰፕቱን በደንብ ተረዳችሁ ማለት ያሉትን ፕሮግራሚንግ ላንጉጆች ኦልሞስት ሁሉንም በሚባል መልኩ ተረዳችሁ ማለት ነው። ከምን አንጻር? ከኮንሰፕት አንጻር። እንዴት ነው ፕሮግራሚንግ ላንጉጅ የሚጻፈው? የት ነው የሚጻፈው? እንትኑ ምንድነው ይሄ ፍሎው እንዴት ነው የሚሆነው የሚለውን በደንብ ከተረዳችሁ ጃቫ ጋር ብትሄዱ፣ ጃቫስክሪፕት ጋር ብትሄዱ፣ ፓይተን ጋር ብትሄዱ፣ አር ጋር ብትሄዱ፣ የፈለጋችሁት ፕሮግራሚንግ ላንጉጅ ጋር ብትሄዱ ኮንሰፕቱን ስላወቃችሁት ዩ አር ጉድ። ዲፈረንሱ ምንድን ነው? የተወሰነ የሲንታክስ የአጻጻፍ ስርዓት የምትጽፉበት ቦታ ይለያያል። እሱን በቀላሉ ትማሩታላችሁ ማለት ነው ስትሄዱ። ስለዚህ አንድ ፕሮግራሚንግ ላይ ፎከስ አድርጋችሁ ብትማሩ በጣም ተጠቃሚ ነው የምትሆኑት። አይ እኔ ጃቫ እችላለሁ እኔ እንትን ተምሬያለሁ ምናምን 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 ቁጥሩ በኔ እይታ ምንም ማተር አያደርገው። So if you focus on one specific programming language, you will be better to know the others. በቀላሉ መማር ወይ ደግሞ ሌላውን ማወቅ ትችላላችሁ። ግን ፖቴንሻሉ ካላችሁ ፈጣን ከሆናችሁ ያሉትን 5፣ 10፣ 20፣ 30 ያሉትን ፕሮግራሚንግ ላንጉጆች መማር ትችላላችሁ። ያ ማለት ግን ነገ ስራ ላይ ስትሄዱ እነዛን ሁላ ፕሮግራሚንግ ላንጉጆች ትጠቀማላችሁ ማለት አይደለም። አብዛኞቹ ትላልቅ ካምፓኒዎች ሜቢ የሚጠቀሙት ፓይተን፣ ጃቫ፣ አር፣ ጃቫስክሪፕት እንደዚህ አይነት ናቸው። ሶ ያንን ፎከስ አድርጋችሁ ብትማሩ ይጠቅማችኋል። ጊዜ ካላችሁ፣ በጣም ፓሽን ከሆናችሁ፣ ፈጣን ከሆናችሁ ኤኒ ታይፕ ኦፍ ፕሮግራሚንግ ላንጉጅ ብትማሩ ኢትስ ፈን ጀስት ጌም ማለት ነው። ስለዚህ በተለይ ደግሞ ኮንሰፕቱን ከተረዳችሁት የፈለገው አይነት ፕሮግራሚንግ ላንጉጅ በቀላሉ ትረዱታላችሁ። ለምን? ኮንሰፕቱ ስላላችሁ ማለት ነው። ሶ ይህንን ኪፕ ኢን ማይንድ አድርጉልኝና አንደርስታንድ ከማድረግ አንጻር ማለት ነው። ከዛ እንዴት ነው አንደርስታንድ የምናደርገው? እንዴት ብንማሩ አንደርስታንድ የምናደርገው የሚለውን ሀሳብ በእኔ እይታ ማስተር ለማድረግ የፕሮግራሚንግ ላንጉጅን ኮንሰፕት እንዳጠቃላይ ማለት ነው ለመማር እነዚህን ሀሳቦች በቀላሉ ከተረዳችሁ ወደ ቀጣይ ስቴፕ ስትሄዱ ወይም ደግሞ ሶፊስቲኬትድ ወደሆነ ፕሮግራሚንግ ለመስራት ምንም አትቸገሩ። የመጀመሪያው ቫሪያብል ነው። ቫሪያብል ምንድን ነው? እንዴት ነው ዲክሌር የምናደርገው? እንዴት ነው የምንጠቀምበት? ኦኬ እንዴት ነው ያንን ቫሪያብል ማግኘት የምንችለው፣ ማስቀመጥ የምንችለው፣ ስቶር ማድረግ የሚቻለው የሚለውን ሀሳብ ቫሪያብል ይባላል።
እሱም በደንብ ከተረዳችሁት የመጀመሪያው ቤዚክ ኮንሰፕት ነው። ከዛ ቀጣይ ስቴፕ ላይ ደግሞ መሄድ ትችላላችሁ ማለት ነው። ሁለተኛው ስቴፕ ላይ መሄድ እንድትሄዱ ብዬ ማሰብ አሬ፣ ከዛ ደግሞ ኢፍ ስቴትመንት፣ ዘን ሉፕ፣ ከዛ ደግሞ ፋንክሽን፣ ዘን ክላስ እያለ ይቀጥላል። ይሄንን ስቴፕ ባይ ስቴፕ ነው። አንድ ሰው ዝም ብሎ መጥቶ ክላስን ሊማር አይችልም። ምክንያቱም ክላስ የሚፈጠረው ከነዚህ ከሌሎቹ ድምር ነው። የዚህ አጠቃላይ የነዚህ ድምር ነው ያንን መፍጠር የሚቻለው። ሰው ይህንን ኮንሰፕት ወስዳችሁ መማር ትችላላችሁ። ሶ ቫሪያብልን መጀመሪያ ከውስጥ ከተማራችሁ ከዛ አሬን፣ ከዛ ኢፍ ስቴትመንት፣ ሉፕ፣ ከዛ ፋንክሽን፣ ከዛ ክላስ እያላችሁ በደንብ ፕራክቲስ እያደረጋችሁ ከተማራችሁት ፕሮግራሚንግ ላንጉጅ እስከሆነ ቢፈን የሚሆንላችሁ። ያ ካልሆነ ለምሳሌ ቫሪያብልን አውቃችሁ ሉፕን ሳታውቁ ፋንክሽን ጋር ብትሄዱ ትቸገራላችሁ፣ ወይም ደግሞ እንትን አትሆኑም፣ አውትስታንዲንግ አትሆኑም፣ በቃ ጎበዝ አትሆኑም። ዩ ገና ቢ ቻሌንጅድ። አሬን ሳታውቁ ሉፕ ጋር ከሄዳችሁ አሬ በጃቫ ነው፣ በፓይተን ናባት ሊስት ነው የሚባለው። እሱን ካላውቃችሁ ዴታ እንዴት አክሰስ ማድረግ እንዳለባችሁ፣ እንዴት ስቶር ማድረግ እንዳለባችሁ፣ አድ ማድረግ፣ ዲሌት ማድረግ ያሉትን ሀሳቦች አሬ ላይ ወይም ሊስት ላይ በደንብ ትማሩታላችሁ። ወይ ደግሞ የዛን ኮንሰፕት እዛ ጋር ካገኛችሁ ፋንክሽን ክላስን ለመማር ትቸገሩም ነው። ሶ ይህንን ሀሳብ በቅደም ተከተል ኮንሰፕቱን በደንብ ከወሰዳችሁ ቀጣይ ስቴፕ ቀላል ይሆንላችኋል። ሌላው ፕሮግራሚንግ ላንጉጅ፣ በጣም ብዙ ፕሮግራሚንግ ላንጉጆች አሉ፣ አሁን እንዳልኩት ማለት ነው። እዚህ ጋር ለማሳየት የሞከርኩት ምንድን ነው፣ ሁሉም ፕሮግራሚንግ ላንጉጆች የተለያዩ ስራዎችን ይሰራል። በጃቫ ማሽን ለርኒንግ መስራት ትችላላችሁ፣ ወይ ደግሞ ሞዴል ዴቨሎፕ ማድረግ ትችላላችሁ። በጃቫ ዌብ ዴቨሎፕ ማድረግ ትችላላችሁ፣ ወይም ደግሞ በፓይተን ዌብሳይት ዴቨሎፕ ማድረግ ትችላላችሁ። ማሽን ለርኒንግ መስራት ትችላላችሁ። ሶ ይቅርታ፣ ምን ማለት ነው? እያንዳንዱ ፕሮግራሚንግ ላንጉጅ የተለያየ ስራ መስራት ይችላል። ነገር ግን እያንዳንዳቸው የራሳቸው የሆነ ሞር አድቫንቴጅ አላቸው ለሆነ ነገር። ለምሳሌ ጃቫ ኢስ ጉድ ፎር ዌብ ዴቨሎፕመንት፣ ዌብሳይት ዴቨሎፕ ለማድረግ ጃቫ ወይም ጃቫስክሪፕት ይመረጣል፣ ሞር ይመረጣል። ለምን? ተጨማሪ ለዌብሳይት ዴቨሎፕ ለማድረግ የሚያግዙ ፋንክሽኖች ወይም ላይብረሪዎች በውስጡ ስለያዘ። እዛ ጋር ያሉ እዛ ሙያ ላይ ያሉ ሰዎች ዌብሳይት ዴቨሎፕ ለሚያደርጉ ሰዎች ሞር የተሻሉ ነገሮችን ዴቨሎፕ ያደርጋሉ ሁል ጊዜ ማለት ነው። ያሉትንም አፕግሬድ ያደርጉታል። ፓይተን ደግሞ ሞር የሚመረጠው ለጀነራሊ ኤአይ፣ ለምሳሌ ማሽን ለርኒንግ፣ ዲፕ ለርኒንግ የሚሉትን ሀሳቦች ለመማር ፓይተንን ብትጠቀሙ በጣም ኢዚየር ነው የሚሆንላችሁ ከጃቫ አንጻር ማለት ነው። ለምን? የራሱ የሆነ ለማሽን ለርኒንግ የሚያግዙ አዳዲስ እና ነባሮቹም ለዚህ ስራ የሚጠቅሙ ፋንክሽኖች በውስጡ አሉት፣ ላይብረሪዎች በውስጡ አሉት። ጀስት ኢምፖርት ታደርጋላችሁ፣ መጠቀም ነው። ሶ ከዛ አንጻር ነው የምትወስዱት እንጂ ለምሳሌ ፓይተን የተማረ ዌብሳይት ዴቨሎፐር መሆን አይችልም ማለት አይደለም። ትችላላችሁ፣ ግን የተሻለ ፓወርፉል የሆነ ዌብሳይት እንዲኖራችሁ ከፈለጋችሁ የሚመከረው ጃቫን ብትጠቀሙ የተሻለ ነው ለማለት ነው። ማሽን ዴቨሎፕመንት ላይ ደግሞ አንድ ሰው የሆነ ሞዴል ለመስራት ቢፈልግ ኢንስቴድ ኦፍ ጃቫ ኦር ጃቫስክሪፕት ፓይተንን ብትጠቀሙ ቀላል የሚሆንላችሁ ነው። ሶ ይህንን ኮንሰፕት አንድ ያዙልኝ። ሌላ ቅድም ያልኩት እየተማራችሁ ያላችሁበት ፊልድ ከነዚህ ፕሮግራሚንግ ላንጉጅ የትኛው ነው ሞር የሚጠቅመው የሚለውንም መልስ ይሰጣችኋል። ዌብሳይት ዴቨሎፐር ከሆነ የእናንተ
ዶንት ዌስት ዩር ታይም ኦን ፓይተን ኦር አር ኦር ዘ አዘርስ ፕሮግራሚንግ ላንጉጅ። በርካታ ፕሮግራሚንግ ላንጉጆች አሉ። ለምሳሌ እዚህ ጋር ላሳያችሁ። ጀስት ለይታክል ነው የምታውቁት ታውቁታላችሁ። እዚህ ጋር ሲ ያለ፣ ሲ ፕላስ ፕላስ፣ ሲ ሻርፕ፣ ሲኤስኤስ፣ ጎ፣ ኤችቲኤምኤል በጣም ብዙ ናቸው። በጣም ብዙ ናቸው። ፒኤችፒ ዋሪቨር። ሶ እነዚህን ሁላ ላንጉጅ ተምራችሁ አትጨርሱትም። ብትጨርሱትም ራሱ አይጠቅማችሁ። ለምን? ድርጅቶች ወይም ካምፓኒዎች ይህንን ሁላ ላንጉጅ አይጠቀሙም። አንድ ወይ ሁለት ምናልባት ከበዛ 3 አይነት ላንጉጅ ሊጠቀሙ ይችላሉ፣ ወይም 4 ሊሆን ይችላል። ሶ እናንተ ደግሞ ስትቀጠሩ አንድ ዲፓርትመንት ላይ ነው የምትገቡት። አንድ ዲፓርትመንት ላይ ነው ማስተር የምታደርጉት እና you don't have to waste your time እና እያንዳንዱም ሲንታክስ ማን ነው ይሄ ማን ነው የሚለውን ነገር ላይ ጊዜያችሁን እንዳትሱ። አንዱን ላይ በደንብ ፎከስ አድርጋችሁ ፕራክቲስ አድርጉ። የተለያዩ ሞዴሎችን ለምሳሌ ማሽን ለርኒንግ ላይ ከሆነ ወይም ዌብሳይት ላይ ከሆነ ሳይት ለመስራት ወይም አፕ ለመስራት ከጣራችሁ በደንብ ማስተር ማድረግ ትችላላችሁ። ሌላኛው ምናልባት ይሄ እቅድ ከሌላችሁ፣ ይሄ ምንም አይነት ጎል አሁን ላይ ካላስቀመጣችሁ የትኛው ላንጉጅ ብማር ነው ብላችሁ ደግሞ የምታስቡ ከሆነ ፐርሰናል አድቫይስ ነው። እኔ ፓይተን ነው የምለው። ፓይተንን ብትማሩ ቀላል ነው ከሌሎቹ አንጻር። ምኑ ነው ቀላል የሚያደርገው? ሲንታክሱ ቀላል ነው ለመማር። የምትሸመድዱት ወይም መያዝ ያለባችሁ ኮዶች ከሌሎቹ አንጻር ቀላል ነው። ለምሳሌ እዚህ ጋር ያመጣኋቸው ጃቫስክሪፕት፣ ጃቫ እና ፓይተን ናቸው። እዚህ ጋር እንደምትመለከቱት ሶ የኔ ዓላማ በሶስቱም ላንጉጅ ፕሮግራሚንግ ኢዝ ፈን የሚለውን ፕሪንት ማድረግ። ይሄ ፕሮግራሚንግ ኢዝ ፈን ፕሪንት ለማድረግ በሶስት ላንጉጅ ፕሪንት ማድረግ ይቻላል። ግን አሁን ልነግራችሁ የምፈልገው የትኛውን ፕሮግራሚንግ ላንጉጅ ተጠቅሜ ፕሪንት ባደርገው ነው ቀላሉ መያዝ የሚቻል። እናንተ ትመልሱልኛላችሁ። ጃቫስክሪፕት ኮንሶል ዶት ሎግ ብሎ ነው ፕሪንት የሚያደርገው። ጃቫ ደግሞ ሲስተም ዶት አውት ዶት ፕሪንት ብሎ ነው ፕሪንት የሚያደርግልን። ፓይተን ደግሞ ጀስት ፕሪንት ብሎ ነው። ዩሲ ፓይተን ጀስት አንድ ኪወርድ ብቻ ነው ያለ። አንድ ኪወርድ ተጠቅሞ ፕሪንት ያደርግልናል። ጃቫስክሪፕት ሁለት ወርዶችን ይጠቀማል። ሁለት ኪወርድ ነው የሚባሉት። ኪወርዶች ተጠቅሞ ኦፍኮርስ ፋንክሽን ነው ወይ ደግሞ ቢውልቲን ፋንክሽን ነው የሚባለው። እነሱን ይጠቀማል። ጃቫ ደግሞ 3 ይጠቀማል። ዋይ ለምን ይህንን ሲስተም ዶት አውት የሚለውን ለመሸምደድ ትጥራላችሁ? በቀላሉ ጀስት ፕሪንት የምትለዋን ብቻ በመያዝ ጃቫ የሚሰራውን ስራ በፓይተን መስራት ትችላላችሁ። አንድ ማሳያ ምሳሌ ምን ያክል ፓይተን ቀላል እንደሆነ ነው። በሌሎችም ላይ ልክ እንደዚሁ አይነት ነው። ይህንን ሀሳቡን ከወሰዳችሁት ሌሎችም እንደዛ ናቸው። እያንዳንዱን ምሳሌ ማምጣት ዌስቴጅ ኦፍ ታይም የሚሆነው ሰው። ይህንን ከግብ አድርጋችሁ ፓይተንን በደንብ ማስተር ካደረጋችሁት ቅድም እንዳልኩት ዌብሳይት ዴቨሎፐር መሆን ትችላላችሁ። አፕ ዴቨሎፕ ማድረግ ትችላላችሁ በፓይተን። ማሽን ለርኒንግ፣ ኤኒ ታይፕ ኦፍ ኤአይ መስራት ትችላላችሁ። ሶ ትልቁ ዓላማ ምንድን ነው? ኮንሰፕቱን አንደርስታንድ ማድረግ። ከዛ በኋላ እንበልና እናንተ በፓይተን በደንብ ማስተር አደረጋችሁ። ከዛ ግን ምናልባት ነገ የሚቀጥራችሁ ካምፓኒ ጃቫ ከሆነ የሚጠቀመው ሂዶ ማይንድ እናንተ ፓይተን ነው የምታውቁት ብሎ ምንም እንትን አያደርገው። እንደውም በጣም ሃፒ ነው የሚሆነው። የሚፈልገው ምንድን ነው? የፕሮግራሚንግ ጽንሰ ሀሳብ ገብቶታል ወይ ነው። ፕሮግራሚንግ ጽንሰ ሀሳቡ ከገባችሁ ሂዳችሁ ለምሳሌ ፓይተን ፕሪንት ነበር የሚለው አይደለ? ዩ ኦንሊ አድ ምንድን ነው የምትጨምሩበት? ጀስት ሲስተም ዶት አውት የሚለውን ነው የምትጨምሩት። የተወሰነ ፓርት ነው የተወሰነ ነገር ነው የምትጨምሩት እዛ ላይ። ሶ ኢትስ ጎና ቢ ቬሪ ኢዚ እና ሀሳቡን ከተረዳችሁት ሲንታክሶችን መማር ቀላል ስለሚሆን ጎ ዊዝ ሲምፕል ፕሮግራሚንግ ላንጉጅ ኦኬ። ከዛ በኋላ የምትፈልጉትን ነገር በኋላ ማግኘት ትችላላችሁ። ኤኒ ታይፕ ኦፍ ፕሮግራሚንግ ላንጉጅ ቀላል የሆነላችሁ ምረጡ።
ይህንን ሀሳብ ደግሞ ያልኳችሁ ጃቫ ፓይተንን ብትመጡ የተሻለ ቀላል ነው ከሌሎቹ አንጻር ብዬ አስባለሁኝ። ሰው ይህንን ለማለት ነው። ከዛ ግን በቀጣይ ቪዲዮ ላይ ስለ ቀደም ስላነሷቸው ቤዚክ ኮንሰፕቶችን ስለ ቫሪያብል ምንድነው፣ ፈንክሽን፣ አሬ ወይም ፓይተን ሊስት ምንድናቸው የሚለውን ስለ ኢንቲጀር የተለያዩ ቤዚክ ኮንሰፕቶችን ላይ ተነስቼ በሂደት እንማማራለን። ለዚህ ቪዲዮ ያዘጋጀሁት ይህንን ይመስላል። ቴንክ ዩ ሶ ማች። ከተነሳሳችሁ ሬዲ ኤክሳይትድ ከሆናችሁ ፕሮግራሚንግ ላንጉጅ ለመማር ቀጣይ ቪዲዮ ላይ እንገናኝ። ቀጣይ ቪዲዮ ላይ ቤዚክ ኮንሰፕቶችን ለማስተማር ሞክራለሁ። ከዛም ማሽን ለርኒንግ፣ ዲፕ ለርኒንግ እኔ ፊልዴ ወደዛ ስለሆነ እዛ ላይ የተወሰነ መማማር እንችላለን። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር ብታደርጉልኝ ደስ ይለኛል። ቴንክ ዩ ሶ ማች። አመሰግናለሁ። ቻው